አብርሽ ቀብራራው እንግዲህ ትክክለኛውን ነገር መርጧል። ሩትዬን ይቅርታ ጠይቋል ማለት ነው። ሩትዬ ይቅርታ አድርጊልኝ፣ እኔ እስከዛሬ በጣም ብዙ ነገር በድዬሻለሁ። አንቺ ግን ታግዘሽኝ ከኔ ጋር ለመሆን በጣም ብዙ ርቀት ሄደሻል። በጣም ነው የምወድሽ ሲልም አብርሽ ቀብራራው ተናግሯል ማለት ነው። ደግሞም እውነቱን ነው። ሄርሜላ አትወደውም። ሄርሜላ ሌላ ጓደኛ አላት፣ ሌላ ሰው አላት። አብርሽን ብቻ የምትወደው አብርሽና አብርሽን ብቻ። በቃ በጣም ደስ የምትል ልጅ ናት ሩትዬ ማለት። በጣም ቆራጥ ጀግናና የሴት ጀግና የሆነች ሴት ናት ማለት ነው። በጣም ደስ የምትል ልጅ ናት። አብርሽም እንግዲህ ይቅርታ አድርጊልኝ ብሎ መጥቷል ማለት ነው። እንግዲህ ይቅርታ አድርጊ ሲባል ይቅርታ ይደረጋል እንጂ እንትን ማለት አይቻልም። ስለዚህ ሩትዬ ይቅርታ አደረገለት። አብርሽና ሩትዬ አንድ ላይ ሆነው ትዳራቸውን፣ ህይወታቸውን፣ ልጃቸውን ማሳደግ መኖር አለባችሁ እንላለን። ማንም መሀላቸው ሳይገባ ያቺ ሄርሜላ ተብያዋም መሀላቸው ሳትገባ ሁሉም ሰው ማንም ሰው መሀላቸው ሳይገባ ቤተሰብ ራሱ መሀላቸው ሳይገባ እነሱ ብቻቸውን አንድ ላይ እንዲኖሩልን እንፈልጋለን። በጣም ደስ የሚል ነገር ነው እንግዲህ ይዤላችሁ የመጣሁት። በጣም ደስ ይላል። እውነት ለመናገር ከሆነ እግዚአብሔር የተመሰገነ ይሁን። ሩታና አብርሽ አንድ ላይ ሲሆኑ እንደዚህ በጣም ደስ የሚለው በቃ ከመሀላቸው ያቺ ሄርሜላ ተብያ ወጣ እነሱ አንድ ላይ እንደዚህ በቃ ፈታ ዘና ብለው ሲኖሩ ልጃቸውን ልዑሌን ሲያሳድጉ በጣም ነው እኛም ደስ የሚለን። እንግዲህ ሁሉም ሰው በጣም ደስ ብሎታል ማለት ነው። እንግዲህ ነገር ግን ሄርሜላ ተብያ ትቃጠላለች። የዚህ ጊዜ ሄርሜላ የምትባለው ሴትዮ እነሱን ለማጋጨት እነሱን አንድ ላይ እንዳይሆኑ ለማድረግ ሩታና አብርሃም አንድ ላይ እንዳይሆኑ ልጃቸውን እንዳያሳድጉ ለማድረግ ነው በቃ የሷ እቅድ። ሀሳብ አስተያየታችሁን ኮሜንት ላይ መጻፍ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።